ሰላም እንዴት አላችሁ? የሚላ ሚዲያ ቲዩብ ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በዓለማችን ታሪክ ውስጥ በቢሊዮን የሚቆጠሩ ሰዎች መጥተው አልፈዋል። አብዛኞቹ ተወልደው ኖረውና አልፈው ይረሳሉ። ነገር ግን ጥቂት የማይባሉ ሰዎች ደግሞ ዓለም ላይ የማይጠፋ ዘመናትን የሚሻገር ታላቅ አሻራ ጥለው ያልፋሉ። እነዚህ ሰዎች ልዩ ያደረጋቸው ምንድነው? ከፍተኛ ዕውቀት፣ አቅም፣ ልዩ ተሰጥኦ ወይንስ ለሰው ልጅ ያላቸው ጥልቅ ፍቅር? ዛሬ ባዘጋጀንላችሁ ልዩ ቪዲዮ ባስተሳሰባቸው በፈጠራቸውና ለሰው ልጅ ባደረጉት ታላቅ መስዋዕትነት ዓለምን ካስደነቁና ከቀየሩ ታላላቅ ሰዎች መካከል የሁለቱን አስደናቂ የህይወት ጉዞ በጥልቀት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ቪዲዮውን ላይክ በማድረግ እንድትጀምሩ እንጋብዛለን። በመጀመሪያ የምናየው ስለ እብዱ ሳይንቲስት ወይም ስለ ታላቁ የአእምሮ ባለቤት አልበርት አንስታይን ነው። አንስታይን ዓለም ስለ ዩኒቨርስ፣ ስለ ጊዜ፣ ስለ ብርሃን ያላትን አመለካከት ሙሉ በሙሉ የቀየረ ሰው ነው። ነገር ግን ታላቁ አንስታይን ገና በሕፃንነቱ መናገር የጀመረው ዘግይቶ በ4 ዓመቱ እንደነበር ያውቁ ኖሯል። በትምህርት ቤትም ቢሆን መምህራኑ ከዚህ ልጅ ምንም ቁም ነገር አይወጣም ይሉት ነበር። እንዲያውም የወታደራዊ መሰል ጥብቅ የትምህርት ስራ ስላልተመቸው ትምህርቱን የቤቱን አቋርጦ ወጥቷል። ነገር ግን ይህ በሰዎች የተናቀ ሕፃን በበሰለ እድሜው ያገኘው የእውቀት ብርሃን ዓለምን አስደምሟል። በ1905 ዓመተ ምህረት እንደ አውሮፓውያን አቆጣጠር ባሳተማቸው 4 የሳይንስ የምርምር ወረቀቶች ፊዚክስን ሙሉ በሙሉ ቀየረው። በተለይም የአንጻራዊነት ህግ እና E=mc² በመባል የሚታወቀው የቁስ አካል እና የኃይል መመጣጠን ቀመር ለኒውክሌር ኃይል እና ለዘመናዊ አስትሮፊዚክስ መወለድ መሰረት ጥሏል። አንስታይን በ1921 የኖቤል ሽልማትን ያገኘ ሲሆን ታላቅነቱ በሳይንስ ዕውቀቱ ብቻ ሳይሆን በሰላም በነበረው አቋም ጭምር ነው። የሰው ልጅ አእምሮ በትክክለኛው መንገድ ከተጠቀመበት ምን ያህል ድንቅ ነገሮች ማሰብ እንደሚችል ያሳየ እውነተኛ ዓለማችን አስደናቂ ነው። ቀጥለን የምናየው ደግሞ ዓለምን በእውቀት ሳይሆን በታላቅ ፍቅርና አቅም ለሌላቸው ሰዎች ልብ ውስጥ የኖሩትን ማዘር ቴሬዛ ነው። ማዘር ቴሬዛ ህይወታቸውን ሙሉ በህንድ ካልካታ ለነበሩ ድሆች፣ ህመምተኞችና ለተጠልዱ ሰዎች የፍቅር መጠለያ በመሆን አሳልፈዋል። በአልባንያ ተወልዳ በወጣትነቷ ወደ ህንድ ያቀናቸው ማዘር ቴሬዛ በካልካታ ጎዳናዎች ላይ ወድቀው የሚሞቱትን በለምጽና በተላላፊ በሽታ የተጠቁትን ሰዎች ስትመለከት ህይወቷን ለነሱ ለመስጠት ወሰነች። የበጎ አድራጎት ሚስዮናውያን የተባለውን ተቋም በመመስረት ማንም ዞር ብሎ ያላያቸውን ሰዎች በገዛ እጇ እያጠበች ቁስላቸውን እያከመች ፍቅር እየሰጠች አሳድጋለች። ማዘር ቴሬዛ አንድ ታዋቂ አባባል ነበራት። በዓለማችን ላይ ትልቁ በሽታ የነቀርሳ ካንሰር ወይም የሳምባ በሽታ አይደለም፣ ይልቁኑ ማንም እንደማይፈልገኝ ማንም እንደማይወደው የተተፋው መሆን ማሰብ ነው ስል ነበረ። ይህች ታላቅ ሴት በ1979 የኖቤል የሰላም ሽልማት ስታሸንፍ ለሽልማቱ የተዘጋጀውን የክብር እራት ድግስ በማሰረዝ ለድግሱ የሚወጣውን ገንዘብ በሙሉ ለካልካታ ድሆች ምግብ እንዲገዛበት አድርጋለች። በጥቃቅን የፍቅር ስራዎች ዓለምን መለወጥ እንደሚቻል በተግባር ያሳየች ድንቅ የሰው ልጅ ናት። እንግዲህ እነዚህ ሁለት አስደናቂ ሰዎች ያሳዩን አንድ ትልቅ እውነት አለ። ዓለምን ለመለወጥ የግድ ትልቅ ባለስልጣን ወይም ባለሀብት መሆን አያስፈልግም። እንደ አልበርት አንስታይን ባልተገደበ የፈጠራ ዕውቀት ወይም እንደ ማዘር ቴሬዛ በልብ ባለው ንጹህ የፍቅር በዙሪያ ስላሉት ሰዎች በማሰብ ታሪክን መቀየር ትችላለህ። የዛሬው ቪዲዮን ይህን ይመስል ነበር። ከነዚህ አስደናቂ ሰዎች መካከል የእናንተን ልብ ይበልጥ የነካውና ቀልባችሁን የሳበው የትኛው ነው? የእናንተን አስተያየት ከታች ባለው ኮሜንት መስጫ ላይ ጻፉልን። እንዲሁም በሚቀጥለው ክፍል ስለ የትኛው ታዋቂ ሰው እንድንሰራላችሁ ትፈልጋላችሁ? ቪዲዮን ከወደዳችሁ ላይክ እና ለሌሎች ሼር በማድረግ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ሳምንት በሌላ አስደናቂ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን። ቻው።